ይህ የአቡነ አሮን መንክራዊ ገዳም ህንፃ ቤተ ክርስቲያን ጉብኝት እያደረግን ነው። መግቢያው ይሄ ነው። እንግዲህ ኖርማን መግቢያው ይሄ ነው በሩ። አሁን ወደፊት እንግባና እንመልከት። ሃሌሉያ ተሳለነ ወልድ ሃሌሉያ መንፈስ ቅዱስ ናሪ ተዘከረነ በሳይል ሃሌሉያ ተሳለነ ወልድ ሃሌሉያ መንፈስ ቅዱስ ናሪ ተዘከረነ በሳይልከ አብ ሃሌሉያ ተሳለነ ወልድ ሃሌሉያ መንፈስ ቅዱስ ናሪ ተዘከረነ በሳይልከ ይህ አሁን የምታዩት የስብሐተ ነግህ መቋሚያ ነው። የምታዩትም ይሄ ሊቃውንቶች መምህራን በደንብ ሆነው አገልግሎትን ለህዝበ ክርስቲያን ጸሎት የሚያደርሱበት ቦታ ነው። ይህንን የምታዩት ደግሞ ይሄ ስቁረት ዝናብ ያፈሳል። ምንም ቢሆን መዓት ነገር ዝናብ ያፈሳል። ነገር ግን ዝናቡ የት እንደሚደርስ የተጠራቀመው ዝናብ የት እንደሚደርስ አይታወቅም። መጠኑ ሰፊ ነው። የት እንደሚደርስ ግን አይታወቅም። አሁን ይሄ አሁን የምታዩት ከዚሁ የተያያዘ የድሮ የአባቶቻችን አቡነ አሮን ዕቃ ቤት አድርገው ያው የነበረ ዕቃው መጻሕፍት ተቀምጦበት የነበረው ፊት ሲገለገል በዘመናዊ ያልሆነ ይሄ ህንፃ የምታዩት ህንፃ ዕቃ ቤት ይባላል። አሁን ቀጥላችሁ የምታዩት ደግሞ ቤተ እግዚአብሔር ወይም ቤተልሔም። ይሄ ተልእኮ ሌላ ጊዜያዊ የለም፣ የሚገለገለው በህንፃ ነው። ይሄ ቤተልሔም ይባላል።